ትምህርት ቤት ስሄድና ስመለስ የሚያስቸግረኝ ልጅ አለ። እማዬ ጥበቃው አሸናፊ እንዲከተለኝ ወይንም ጋርድ ይሁነኝ ንገሪው አለቻት ለወይዘሮ ታለም። ወይዘሮ ታለምም እውነትሽን ነው ወይ ብላ አሸናፊ ትምህርት ቤት እንዲወስዳትና ከትምህርት ቤትም ሰዓቷን ጠብቆ እንዲመልሳት ነግሯል። አንቺን አክብሬ ነው እንጂ እንደ ልጅቷ ተንኮልና ክፋትነት ፈጽሞ ይህንን ላደርግ አልፈቅድም አላት ለወይዘሮ ታለም። ትምህርት ቤት ሲወስዳት ያስቸግረኛል ያለችው የቤዛ ተንኮለኛ ወንድም ነበረና እሱም ደግሞ ከእንግዲህ በኋላ አንቺም በጋርድ መሄድሽ ነው አይደል? ቆይ ተሞክሩኛላችሁ ብሎ በጣም ዝቶበት ነበር አሸናፊ ላይ። በክፍል 159 ላይ ደግሞ አሸናፊ ጠብቅ ተብሎ ያ ልጅ ያችን ልጅ ለምን ታስቸግራታለህ በማለት ደብድቦታል። ለምን ተደበደብኩኝ ብሎ አንተን ብድርህን ጠብቅ ብሎ ደግሞ ለጥበቃው ህዝቶበት ጥበቃው ላይ እንግዲህ ለየት ያለና እሱን አደጋ ላይ የሚጥል ስለት ይዞ ድንገት አሸናፊ ብሎ አሸናፊን አስደንግጦታል። ከገጠር የተመለሱት እነ ሩታና ዴቭ እንዲሁም ደመቀ በጣም በጥሩ ሁኔታ ተመልሰዋል። ግን ወይዘሮ ታለም ቤት አይደለም እየገቡትና ወደ የሚወዳት ወደ ፍቅረኛው ወደ አደይ ጋር ነበረ እሱ ሄደው። ሩታዬ ወይዘሮ ታለም ጋር ሄደች። ዴቭስ ስትጠየቀች የሄዳችሁበት ጉዳይ እንዴት ሆነ በማለትም ስትጠይቅ የአደይ አባት በጣም ኃይለኛ አባት እንደሆኑ ተናገረች። በቃ ከእንግዲህ በኋላ እኔ ለእናቲቱ ትላልቅና ጠንከር ያሉ ሽማግሌዎች ልኬ እንዲለምኗቸው አድርጋለሁኝ። አባታቸው ኃይለኝነት እየታወቀ ነው ብላ ለሩታ ስትነግራት ፍቅር ተንኮለኛ ከጎን ተቀምጣ ትስቃለች። ምክንያቱም የዴቭና የአደይ የፍቅራቸው አልተሳካላቸውም በማለት ያንን ስላሰበች ቤዛ ተንኮለኛ ቤቱን ላከራየው ብላ ያሰበችው ለ3 ወር ላከራየውና ገንዘቡን ልስጠው ብላ ለወንድሟ ስትነግረው ወንድምየው ደግሞ በቃ ደስ እንዳለች አሁን እኔ ነይ አሞኛል ትራሱን ወደ ላይ ከፍ አድርጊልኝ አላት። እሱ ግን ማን እንደደበደበው ፈጽሞ ሊነግራት አልፈቀደም። ንገረኝም ብትለው እሱም በጥፋቱ ስለተቀጣና በፍቅር ጉዳይ እንደተደበደበ እሷ አታውቅም። ከፍቅር ግን እንዲርቅላትና እሷ መጥፎ ልጅ ናት፣ ራስክን ብትጠብቅ ይሻልሃል ብላ ወንድሟን አስጠንቅቀው ነበር። ከገጠር የመጡት ሄለንና አበበ ቤት ለመከራየት እየፈለጉ ድንገት ታገኛቸዋለች። እነሱም ቤት ሊፈልጉ ቤት ኪራይ ፈልገው እንደሆነ ያንን ሲነግሯት የኔ ቤት አለ፣ እድለኛ ናችሁ፣ እኔ ቤት ገብታችሁ መከራየት ትችላላችሁ፣ ግን ቅድሚያ ገንዘብ ተከፍላላችሁ ትላቸዋለን። ያን ደግሞ ውል መፈራረም ስለፈለገች አስቀድማ ያንን ነገር እንድታደርግባቸው ፈልጋለች። አደይ እንዲከራዩላት የፈለገችው የሊሊ ቤት ነበረ። ሄለን ግን ቤቱ ትልቅ ነው፣ እኔና አበበ አንተ ብቻ ነህ፣ ቤቱ ደግሞ የቤተሰብ ቤት ነው የሚሆነው፣ በጣም ትልቅ ቤት ነው ብላ ስትነግረው እስከ ጊዜው እንቀመጥና ከጊዜ በኋላ ደግሞ ሌላ ማፈላለግ ይሆነናል ቢላትም እንግዲህ በራሳቸው ሄደዋል። በቀጣዩ በእነሱ ላይ ምን ተወስንባቸው ሆናች ተንኮለኛ ቤዛ። ምክንያቱም ተከራይተው ለመከራየት ወደዛ ቤት እየገቡት ልጆች ላይ ትልቅ ነገር ታደርስባቸዋለች። ሄለን ዝም ብላ ነው እዛ ብትከራይ ይሻላት ነበረ። የሊሊ ሆስፒታል መግባት ለባቡር አስደንግጦት የተፈጠረው ነገር ምንድን ነው? ምን ሆናብኝ ነው? በማለትም በችኮላ ወደ ሆስፒታል ሄዷል። አደይ ስለ ጓደኛዋ ተጨንቃለች። ለዴቭ እንደ ታመመችና ሆስፒታል እንደገባች የነገረችው እሷ ናት። በቃ ትጨነቂ አደይ፣ እንደዛች ቻኩለሽ ከገጠር እየጠራሽኝ ለምንድን ነው ቶሎ እንድመጣ ያደረግሽ ብሎም እሱም ቢጠይቃት የሄደበትን ጉዳይ እስከ መጨረሻውም ሳይቋጭ ነው የተመለሰው። አይ አባቴ ኃይለኛ ስለሆነ እዚሁ ሆነን እንጨርሰዋለን ብዬ አስቤልህ ነው ብላ ለፍቅረኛዋ ለዴቭ ነግረዋል።
ሰላም ጤና ይስጥልኝ። ውድ የተከበራችሁ የቻናሌ ተከታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም ቪዲዮውን ላይክና ሼር በማድረግ ደግሞ እስከ መጨረሻው እንድትከታተሉ ትላለሁ። ሰራተኛዋ አደይ ክፍል 159 ሊሊ ሆስፒታል ገብታለች። ፍቅረኛዋ ሊያገባና የሚወዳት ልጅ እንዳለች ሲነግራት በዛ እየተብሰለሰለች እሷም እየወደደችው ፍቅሩን ግልጽ አድርጎ ስላልነገራት ግን ያች የምትወደደው ሴት እሷ ነበረ። እሺ ለምን አታስተዋውቀኝም እያለ እየተቆናደፈች ሊያገባት እንደሆነ ስትነገር ራሷን ስታወድቃለች። በድንገት ሆስፒታል የገባችውን ያላወቀው ባቡሬ ደግሞ ወደ እሷ ቤት ሄዶ ስልክ ሲደውልላት ስልክ አታነሳም። ነው አይደለ ደግሞ ብለሽ ስልክ አላነሳልሽኝ አለ። እሷ እምቢ ስትለው ወይም ስልኩን ስላላነሳችው ወደ ጓደኛዋ ወደ አደይ ጋር ደውሎላታል። ለአደይም ሊሊ ስልክ አታነሳም ምን ሆና ነው ብሎ ቢጠይቃትም ሆስፒታል እንደገባች ስትነግረው በጣም ተናዶ ሲሄድ ዴቭም ከገጠር መጥቶ እዛ ሆስፒታል ነው። አደይም ተጨንቃ ያገኛታል። ምን ሆና ነው ሊሊ እባካችሁ ንገሩኝ እያለ ተጨነቀ። እነሱም ምንም የሚያውቁት ጉዳይ የለም። ድንገት ነው ራሷን ስታ የወደቀችው። ወይዘሮ እታለም አሸናፊን ሂድ ስልክ ስደውልላቸው አደይም ሆነ ዴቭ ያነሱልኝም ለምንድን ነው ደግሞ ስለምንድን ነው ወደ ቤት ያልመጣው እያለ ስትጠይቅ ቀጥታ ወደ አደይ ጋር ነው የሄደው ብላ ደግሞ መልሳለች። ያቺ ሩታዬ ወይዘሮ እታለም ደግሞ ሳይ እንኳንም ሄደ እኛም እንሰራለታለን አደይዬ ጋር እንኳን ሄደ እያለች አበረታተዋለች። ፍቅር ተንኮለኛዋ ግን እየተንጨረጨረች ነው። የገጠር ቆይታሽ እንዴት ነበረ? የተወለኩበትን ሀገሩን፣ ቀየውን፣ ሰፈሩን አየሽልኝ አይደለ? እናቴንስ ጠይቀሽልኝ ሳትመጭ ብሎ ደግሞ አሸናፊ ሩታን ሲጠይቃት ደመቀን ነግራው ነበረ ማዘሩን ለማየት የአሸናፊን ግን ወደ ሌላ ሀገር እንደሄደች ነው እሱ እየነገራትና ገጠር ጥሩ ጊዜ እንዳሳለፈች የአደይ አባት ኃይለኛ እንደሆኑ ተናግራለች። ለእናቷ ንገሪ የተባልሽው ነገር አልተናገርሽም ብለው ደግሞ የአደይ እናት ልጃቸውን ብርሃንን ጠይቀዋል። ምክንያቱም ዴቭን ስለምትወደው ደግሞ ብርሃን ልትናገር አልፈለገችም። እሷም እንደምትወደው እንዲሁም ደግሞ ያንን ፍቅሯን ግልጽ አድርጋ ለዴቭ ሳትናገር ባርኮቴ ሊያገባት ይችላል ብላ ስታስብ ራሷ እንግዲህ ልትጎዳ ችላለች። እናታቸውም በጣም ተናደው ራሱ ዴቭ እንደሆነ ካወቁና ከነገረቻቸው በኋላ በጥፊ መተዋታል። የአደይ አባትም ተመልሰው ወደ አደይ እናት ቤት ወደ ሚስታቸው ቤት ሲሄዱ አንተ ሰውዬ ሰሞኑን መመላለስ አብዝተሃል፣ በሰላምህ ነህ ወይም ብለው ባለቤታቸውን ጠይቀዋል። ልጆቻችንን መዳር አለብን ብለው ተናገሩ። እንዴ ለምን እንደዛ ሊሆን ይችላል ብለው ደግሞ የአደይ እናት አሻፈረኛል። ዴቭን እያሰበች እየተብሰለሰለ መንገድ ዳር ተቀምጣ አለልኝ መጣባት። ምን ሆነሻል ደግሞ አንቺ እንደዚህ ቁጭ ብለሽ ተከዘሽ እንደዚህ የምትሆኒ ብሎ ሲላት ካጠገቡ እሱን አመነጫጭቃው ሄዳለች። እሱም እንደሆነ ወደ አደይ አባት ዳግመኛ እንደማይመለስና ከእንግዲህ በኋላ ከእሳቸው ጎን አልቆምም፣ ይበቃኛል፣ እስከ መቼ ነው የእነሱ ታዛዥ የምሆነው በማለት ለጫን እየመልሶለት ነበር እና ከአደይ አባት ርቋል። ምን እያልሽ ነው? ልጆቹን አያገቡም ብለሽ ደግሞ ልትከለክላቸው ነው ብለው ሚስታቸውን ተቆጥቷል። ብርሃንን አባትሽ ሊድርሽ ነው ተብላ ተጠየቀች። እሷ እንግዲህ የምትወደው አንድ ሰው ነበረ። ያ ደግሞ የመጣው የእህቷ ባል ወይንም ያንን ጉዳይ ለማስፈጸም ነበረ። እሷ ግን እሱ መሆኑን ስታውቅ እህቴ በጣም ድብቅ ናት፣ ከመቼ ወደ ነፍሷ እኔን እየደበቀችኝ ያለችው ብላ መልሳለች። አትሸኝንም ወይ ልንሄድ አይደለንም ወይ እያለቻት ሮማን ራሱ ሩታ በጭራሽ ልትሸኝ እንኳን ፈቃደኛ አይደለችም ማለት ነው። አሸናፊ በጣም ደስ ብሎት ሩታዬ መጣሽልኝ አይደለ ብሎ እሷንም እቅፍ አድርጎ ስሟታል። ምክንያቱም ገጠር ቆይታባቸዋለች። ቅምጥል ጓደኛዬ ጣል ጣል እያደረገኝ ነው እያለች እንግዲህ ሰፕራይዝ አይቻለቅም እያለ
እሱም እንደ ባልነት ኃላፊነቱ ወስጄ ሚስቴን ራሴ ችዬ ላስተዳድራት እችላለሁኝ ብሎ ለደመቀ ነግሮታል። ምክንያቱም ደመቀ ምን ሆነ ነው እኔ ምን ያህል ቆየሁና ነው በዚህ ጊዜያት ውስጥ እንደዚህ የከሳኸው ምን ስታስብ ነበር ብሎ ሲጠይቀው አንተ ምን አለብህ እሷም ችላ ብላኛለች እኔም ኑሮ ከብዶኛል ምንም ስራም የለ እያለ ለጓደኛው ነግሮታል። ስራውን እንግዲህ ወይዘሮ አለም አስገባሃለሁ ወይም ስራ እኔ አፈላለግልሃለሁ ብላ ለኪንጎ ነግሯለች። ቅምጥልን ከኪንጎ እና ደመቀ ሁለቱ እንግዲህ የሄደው ነበረ። እሷ ምንም እንትን ያለ የለም ምክንያቱም ያለውን ወይንም ኖሮት አይደለም ከሱ ጋር መዝልቅ የፈለገችው ትዳርን እንሞክረው ከዛ ሁሉም ደግሞ በሂደት ይሳካል። የቅምጥል ሀሳብ እሷ ናት እንግዲህ እንደዚህ የምታደርገው። በአሸናፊ ላይ እንግዲህ ያ የተንኮለኛ ወንድም ዳንኤል ይዞታል። ይወጋው ይሆን ወይስ ሳይወጋው ይሆን የሚለውን በቀጣይ የምናይ ይሆናል። በክፍል 166 ምን ይፈጠር ይሆን? ሊሊ በሰላም ሆስፒታል ትወጣ ይሆን? የታመመችበትን መንስኤ ትናገር ይሆን?